السلام عليكم ورحمة الله وبركاته دتكبراتشو يالي ቤተሰቦች እንዴት ናችሁ ከኔ ጋር ሁሉ ሰላም መልካም ዛሬ መጣሁት በጣም ብዙ ልጆች ያስቸግራችሁ ስለሆነ በደንብ አርጌ አብራርቼ መልሶ ማገኛ ዩቲዩባችን ሲጠፋን እንዴት አድርገን እንደምናስተካክል ነው የማሳያችሁ ማለት ነው አሁን እዚህ ጋር እንደምታዩት ይህ አረንጓዴ ሆነና ሰማያዊ ራይት ሆነ ማለት ተስተካከለ መልሶ ማገኛ ትክክል ሆኗል ማለት አይደለም ትክክል እንዴት እንደሆነ ያሳያችኋለሁ መጀመሪያ ግን ልክ እንደዚህ ሆኖ ሙከራ አድርገን በትክክል ታናስተካክለው ሙከራ አድርገን ራሱ ፓስወርድ ምናምን ቀይረን ራሱ ልክ እንደዚህ አረንጓዴ ሊሆን ይችላል ማለት ነው ስለዚህ ምንድን ማድረግ አለብን የሚለውን አሁን እዚህ ጋር ሪከቨር ኢመር የሚለው አሁን እንደምታዩት የጥያቄ ምልክት ነው ይሄም እንዴት እንደሆነ አሳያችኋለሁ ማለት ነው የኔን ቪዲዮ ያያችሁ ሰብስክራይብ አላደረጋችሁ ላይክ ያደረሳችሁ ላይክ ያደረጋችሁ ቤተሰብ እንድትሆኑ እየጋበዝኩኝ ቀጥታ ወደ ቪዲዮ መጀመሪያ የምናደርገው እዚህ ጋር ፕሌይ ስቶር ውስጥ ነው በዩቲዩብም በክሮምም በብዙ አይነት መግባት እንችላለን አሁን ፕሌይ ስቶር ቀለል ይላል እዚህ ጋር ይሄንን ፕሌይ ስቶር የሚለውን አንድ ጊዜ ክሊክ እናደርጋለን በመቀጠል የዩቲዩብ ሊሆን ይችላል ትርፍ አካውንታችን ሊሆን ይችላል እዚህ ጋር ፕሮፋይላችን አንድ ጊዜ እንነካለን በመቀጠል እዚህ ጋር ማኔጅ ጉግል አካውንት የሚል ሊሆን ይችላል እናንተ የኔ ጉግል አካውንት የሚል በክብ አይነት አለች እዚህ ጋር አንድ ጊዜ ክሊክ እናደርጋለን በመቀጠል ወደ ጉግል ሲኩሪቲ ያስገብቶኛል እንደምታዩት እዚህ ጋር ሆም የሚል አለ ወደ ጎን እናሳልፈውና እዚህ ጋር የሚንቀሳቀስ ነው እንደምታዩት አንደኛ ሁለተኛ ሶስተኛ ወደ አራተኛው ደረጃ እዚህ ጋር ሲኩሪቲ የምትለውን አንድ ጊዜ ክሊክ እናደርጋለን እንደምታዩት አሁን እዚህ ጋር ራይት ሆኖ አረንጓዴ ሆኗል ስለዚህ ሁሉን ነገር ጨርሻለሁ የሚል ብዙ ልጆች ናቸው ማለት ነው ማረጋገጫው እዚህ ጋር አይደለም ወደታች ወረድትሉና እንደምታዩት እዚህ ጋር ቬሪፋይ ያልሆነም ኦፍ ነው ኦን እዚህ ላይ ሁለቱም ኦን መሆን አለበት በመቀጠል እዚህ ጋር እንደምታዩት ስልክ ቁጥር የለም ስልክ ቁጥር መኖር አለበት እዚህ ጋር በዚህ ጋር ደግሞ ሪከቨር ኢሜል የሚለው መልሶ ማገኛ እንደምታዩት ሙከራ አድርጌበት ለናንተው ለማሳየት ብዬ እዚህ ጋር ኮዱን ታላስገባ ዝም ብዬ ተውኩት ማለት ነው ነገር ግን ማንቂያ እዚህ ጋር እንትን ብሎልኛል ስለዚህ እንደምታዩት ከላይ በኩል አረንጓዴ ሆናለች እንደምታዩት እንዴት ተስተካከለ አረንጓዴ ሆናልና ጨርሻለሁ ይላሉ ብዙ ልጆች ተተሰረቁ በኋላ ግን መልሶ ማገኛውን አስገቡ ትላቸው ኢሜላቸው ተሰርቆ ሊሆን ይችላል ወይንም ደግሞ ጉግል በራሱ ጊዜ አንድ ጊዜ ታላስተካከል ሊያስወጣን ይችላል እንዳጋጣሚ ማለት ነው ስልካችን ሊሆን ይችላል ስለዚህ ማረጋገጫችን የት ነው እዚህ ጋር ነው ማለት ነው ይሄን እንዴት አድርገን ማስተካከል እንችላለን የሚለውን እናሳያችኋለሁ የቁጥሩንም ማሳያችኋለሁ መልሶ ማገኛ የሚለውን ይሄ ነው ዋናው ኢሜል የሚለውን አንድ ጊዜ ክሊክ እናደርጋለን በመቀጠል የዩቲዩብ ፕሮፋይላችንን ልብ ማት አለብን ይህ የኛ ኢሜል ነው ወይንስ ተርፍ አካውንት ነው የሚለው ልብ ማት ይኖርባቸዋል አሁን ይህ ያለን ነው ዋናው ዩቲዩብ ቻናላችን ኢሜል ላይ ነው ማለት ነው ሌላ ቦታ ተርፍ አካውንት ምናምን አይደለም ተርፍ አካውንት አሁን እዚህ እናስገባው ዋናው ላይ ነው ልክ ስልክ ቁጥር እንደምናስገባው ማለት ነው ብዙ ልጆች አይገባቸውም ተነግራችሁ ስለዚህ በዚህ መልኩ ያስገባዋቸው ነው እንዲገባቸው ነው እንደዛ አብራርቼ መናገረው እዚህ ጋር የዩቲዩባችንን ፓስወርድ ይጠይቀናል እኔ ኮፒ አድርጌ መጥቼ ነው ስለዚህ ምንድነው ኔክስት ላለው ከታች እንደምታዩት በዚህ መልኩ መጥቷል እዚህ ጋር ኢሜል ያስገባሁት አለ ማለት ነው እንደምታዩት ኢሜል አስገብቻለሁ ኔክስት ኔክስት የሚለውን ተታይ በኩል ነካለሁ እንደምታዩት ኮድ አስገባ ይያለን ኮድ ትናንትና ነበር የሞከርኩት ኮዱ ልኮልኝ አላስገባሁም ተየት ነው የሚያመጣ አሁን እንደ አዲስ አይልክልኝም እንደ አዲስ እንዲልክልኝ ያን የቆየውን ብናስገባው አይሆንም ማለት ነው ስለዚህ በዋናው ቻናል ነው የገባሁት ግን ይሄ እዚህ ጋር ያለው ኢሜል ሌላ ነው ማለት ነው ያስገባሁት ኢሜል ሌላ ነው ስለዚህ ምንድነው ማድረገው ሴንድ የምትል ከላይ በኩል ሰማያዊ ነገር አለች እሷን አንድ ጊዜ ክሊክ እናደርጋታለን መልሳ ላክልኝ ማለት ነው 7
70 እንደ አዲስ ላከልኝ ማለት ነው። የትናንት ነው አይሆንም። 94 39 በመቀጠል ቬሪፋይ የሚለው ተዚህ በኩል አለች። እችን አንድ ጊዜ ክሊክ እናደርጋለን። እንደምታዩት ተረጋግጧል አሁን ማለት ነው። አሁን ለምሳሌ ብዙ ልጆች ይሄንን ጨርሳችሁ እንደምታዩት በዚህም ሜሴጅ መጣልኝ። እንደምታዩት ከላይ ሜሴጅ መጣ በጂሜሉ በዋናው ማለት ነው። በትርፍ አካውንት በሌላ ስልክ ነበር በዛም እንትን ብሏል። አሁን እንደምታዩት ወደ ኋላ መለስ አልኩኝ። እንደምታዩት እዚህ ጋር ጥያቄ ምልክቷ ጠፋች ማለት ነው። ይህ ነው ማረጋገጫችን። ዋናው ቻናል ቢጠፋን በዚህ ቻናል በትርፍ አካውንት ማስመለስ ኮድ እንዲልክልን ማስመለስ እንችላለን ማለት ነው። ወደ ስልክ ቁጥራችን ምናልባት አንዳንድ ልጆች ጀማሪዎች ስልክ ቁጥር ካላስተካከላችሁ እዚህ ጋር ጥያቄ ምልክት ካለች አንድ ጊዜ ክሊክ እናደርጋለን። የዩቲዩብ ፓስወርድ የዋናው ላይ ነው አሁንም ያለነው። ተጠይቃችሁ ቁጥር ፓስወርድ ታስገባላችሁ። የቀጥታ አስገብቶኛል አሁን እዚህ ሰላለሁ ማለት ነው። ዝጋ አዲ የሚል አለ ቁጥር አስገባ እያለ ነው። አንድ ጊዜ ክሊክ አደርጋለሁ ይሄን ሰማያውን። እንደምታዩት እኔ ሳውዲ አረቢያ ስላለሁኝ ያው ይሄንኑ መርጦልኛል። እናንተ ነጥቧን እዚህ ጋር ተነኳትና የምትፈልጉትን ሀገር ትመርጣላችሁ። እኔ ያው እዛው ሳውዲ አረቢያ ላይ ይሆንልኝና እዚህ ጋር ምንድነው 05 ነው አሁን የሳውዲ አረቢያ መነሻ። ነገር ግን 0096 ብለን ማስገባት ይኖርብናል። 00 የሚለው ትደመር መሆን አለበት። ታታች በኩል እንደምታዋት ማለት ነው ነጅማና መሰላል አለች። እሷን አንድ ጊዜ ነካስ እናደርገው ምን አለ ሲደመር ምልክት ትመጣልናለች እንደዚህ ማለት ነው። መልሰን 1 2 3 የሚለው መልሰን እንነካለን። ለማታውቁ ልጆች ነው እንደ አብራርቼ መናገረው እንጂ በጣም ቀላል ነው። 9665 ብለን ቁጥራችንን 05 አልን ማለት ነው። አሁን እስከ መጨረሻው ቁጥራችንን እንጽፋለን ማለት ነው። በመቀጠል ኔክስት የሚለው ከታች በኩል እንደምታዩት ኔክስት የምትለውን ይችም ማለት ነው አንድ ጊዜ ክሊክ እናደርግና እንወጣለን ወደ ኋላ ማለት ነው። አሁን እኔ ይሄንን ካንሰልለውና ወደ ኋላ መለሳለሁ። ያው ለጀማሪዎች ነው አሁን ያሳየሁት እንጂ ይሄ እርግጠኛ ዩቲዩብ እየተጠቀማችሁ ከሆነ በትክክል ቁጥራችሁ ዝጋ ይኖራል ማለት ነው። ሁለተኛው ማረጋገጫ ወደ ኋላ ዝጋ ተላይ በኩል ፐርሰናል ኢንፎ የሚለው ላይ ዝጋ ላድርገውና ላሳያችሁ። ዝጋ ወደታችሁ ረድ ብላችሁ ማረጋገጫው ሁለተኛ ሁለቱም ኢሜል ዝጋ መኖር አለበት። ለምሳሌ ኢሜል ዝጋ እንደምታዩት ሁለቱም ኢሜል ዝጋ ተጣምሮ ነው ያለው ዝጋ ማለት ነው። ሁለተኛ ኢሜሉ ተታይ በኩል ስልክ ቁጥራችሁ ዝጋ ነው የሚሆነው ኮድ የሚልክበት ምናምን ዝጋ መቀየር ይኖርባችኋል። የናንተ ስልክ መሆኑን እርግጠኛ መሆን አለባችሁ ዝጋ ማለት ነው። አሁንም እዛው መለስ ስላለሁኝ ምናልባች ሴኩሪቲ አሁንም ወደ ኋላ እንደምታዩት ሴኩሪቲ የሚለው መለክቻለሁ ቅድም ቦታ መጣሁ ማለት ነው። ለማረጋገጥ ነው እዛ ያሳየኋችሁ። እንደምታዩት ይህ ኢሜል የኔ የማላቀው ሰው ነው በሌላ ስልክ ነው የተከፈተው። አንድ ሁለት ኢሜል 3 ኢሜል መክፈት ይችላል በአንድ ስልክ ቁጥር ማለት ነው። የራሳችሁ ካለ ዋናውንም ትርፍ አካውንቱንም መክፈት ትችላላችሁ ማለት ነው። የተረጋገጠ እንዲሆንላችሁ። አሁን ይሄን ኢሜል አልፈለኩትም ልበልና ማጥፋት አለብኝ። ስለዚህ ምን ማድረግ አለብኝ? እዚህ ጋር አንድ ጊዜ ክሊክ አደርጋለሁ። ፓስወርድ ተጠየቀኝ ያው እንሰጣዋለን። አሁን ግን አልጠየቀኝም አሁን ስላስገባሁኝ ስላልወጣሁ ማለት ነው። ከዚህ እንደምታዩት ይሄንን መደለት ይኖርብኛል። እዚህ ጋር እንደምታዩት ይሄንን እደልታለሁ። ደለትኩኝ ሴቭ ለዋለሁ። ይሄን አላቀውም ሰውየው ሌላ ሰው ስላደረገ እንደምታዩት ኢሜል አስገባሁን እያለኝ ነው። አሁን ወደ ኋላ መለስ ብለ ራሱ እንደምታዩት አይው ሜሴጅ መጣ በጂሜል። ስለዚህ እዚህ ጋር እንደምታዩት ኢሜል አዲ እያለኝ ነው አስገባ እንዳዲስ አለኝ። ስለዚህ እኔ የምፈልገው ነው የሰውየው ሌላ ሰው ስለሆነ ያስገባው እዚህ ጋር የምፈልገውን ኢሜል አስገባለሁ እንዳዲስ አሁን ማለት ነው። እየነገርኳችሁ ነው ቅድም የጀመራችሁት ነው። አሁን ግን እንዳዲስ ኢሜል እዚህ ጋር ምን ብለን እናስገባለን ያለንን ኢሜል እናስገባለን። እኔ ያው ተመጣፍ ኮፒ አድርጌው ይዤውና ነው እንደምታዩት ይሄን ሌላ ኢሜል አስገባው። በመቀጠል ተታች በኩል ኔክስት የምትለውን እዚህ ጋር ምን አለች ኔክስት የምትለውን አንድ ጊዜ ክሊክ እናደርጋለን። በመቀጠል ሜሴጅ ልክልናል ኮድ አስገባ እያለኝ ነው። እዚህ ጋር በጂሜል ሜሴጅ መጥቷል ኮዱን እናስገባለን ማለት ነው። እሺ 5180 እዚህ ጋር ምን እናስገባለን 5180
82 ከታች በኩል ምን አለ ቬሪፋይ የሚል አለ እዚህ ጋር እንደምታዩት አንድ ጊዜ ክሊክ እናደርጋለን አሁን ወደ ኋላ መለስ እንላለን እንደምታዩት እዚህ ጋር ምን ሆነ 0025 የሚለው ተቀየረ ማለት ነው የፊቱ 60 ነበር አሁን ግን 0025 መጨረሻው ትርፍ አካውንት የከፈኩን ነበር በሱ ቬሪፋይ አደረኩኝ ማለት ነው በመጨረሻም ማሳያችሁ ዋና ነገር ራሳያችሁና እዚህ ሴኩሪቲ የሚለው ከላይ በኩል አለ ሁለት ወደ ቀኝ ታሳልፉትና እዚህ ጋር ማለት ነው እንደምታዩት እዚህ ጋር ብዙ ልጆች ስልክ ምንድነው አልቆጠራለም ምናምን ስለምትሉ እዚህ ጋር ምናልባት ማስታወቂያ ምናምን ማስገቢያ ክሮም ጉግል ስለሆነ እዚህ ጋር ኦን መሆን አለበት ሁለቱም ማለት ነው ኦን አድርጉት ሁለቱንም ነክታችሁ ወደታች አለ ሌላውን ምንም አትንኩት ማለት ነው እዚህ ጋር እንደምታዩት ኦፍ ይሆናል እዚህ ጋርም ደግሞ ኦፍ ይሆናል ምንድነው ይሄ ቢዝነስ ምናምን እንትን ለማለት ነው ይሄ ለእናንተ ምንም እንትን የሚላችሁ ነገር የለም ዋናው ነገር ግን እዚህ ጋር ያለችውን ኦን እንድታረጓት አሳስባለሁ ይህ ቻናል ለሌሎችም ይጠቅማል ታላችሁ ለሌሎችም ሼር ያደረጋችሁ ለእህትና ለወንድሞቻችሁ ቻናላችሁ ቢሰረቅባቸው በዚህ በትርፍ አካውንትና በስልክ ቁጥራችን ማስመለስ እንችላለን የዛሬን በዚህ ጨረስ ወሰላሙ አለይኩም